እኛ ውስጥ ያለው ጦርነት ዓለም ምቾትን፣ ደስታን፣ ስኬትን ልትሰጠን ቃል ትገባለች። ክርስቶስ ግን ሥጋችንን እንድንሰቅል ይጠራናል። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሥጋችን ከእርሱ ጋር እንደተሰቀለ እናውቃለን። የቅዱሳን ሕይወት ቅዱሳን ዓለምንና እግዚአብሔርን ሚዛናዊ አላደረጉም፣ ዓለምን ሸሹ እንጂ። ይህ ሕይወት ለንስሐ ተሰጥቷል። በከንቱ በማሳደድ አታባክኑት። ቅዱስ አርሳኒዮስ ዝናን ትቶታል። አንድ ጊዜ በንጉሠ ነገሥቱ ቤተ መንግሥት ውስጥ ንጉሣዊ ቤተሰብ ሊቅና መምህር ሆኖ እንዲጸለየ፣ አቤቱ አምላኬ ሆይ ወደ መዳን ምራኝ። እግዚአብሔርን መለሰ፣ አርሳኒ ከሰዎች ተለይ ትድናለ። ሞት ለዓለም ማለት የተደበቀ ሕይወት፣ ጸጥ ያለ ልብ፣ ለእግዚአብሔር የሚቃጠል ፍቅር። በእግዚአብሔር ፊት አስቀድመው እንደቆሙት ሁሉ ራሳችንን ከሁሉም ማያያዣዎች ለመንቀል በጉጉትና በፍርሃት እንሩጥ። ግን በዓለም ውስጥ መኖር እንችላለን። አዎ፣ ነገር ግን እንደ ስደተኛ እንጂ እንደ ነዋሪ አይደለም። ዓለም ለአንተ የተሰቀለች ትሁን፣ አንተም ለዓለም። ያኔ ነፍስ መኖር ትጀምራለች። መነኮሳት አሁንም በመካከላችን ይሄዳሉ። ለዓለም ለመሞት ገዳም አያስፈልግህም። የሚያስፈልገው ታዛዥነት፣ ንቃት፣ ትሕትናና ፍቅር ናቸው። ብቻኛ መታገል ከጀመርን እግዚአብሔር እንዴት እንደሚረዳን እናያለን። የመለያየት ፍሬ ለዓለም ስትሞት ለእግዚአብሔር መኖር ትጀምራለ። በአዲስ ዓይኖች ታያለ፣ በልብ ትሰማለ፣ ለክርስቶስ ፍቅር ትቃጠላለ። ዓለም በግማሽ ውድቅ ሊሆን አይችልም። ለዓለም ሞት፣ ከዚያ ከክርስቶስ ጋር ተነሳ፣ ንስሐ ግባ፣ ጾም፣ ጸልይ፣ ፍቅር ይኑር። ልብ ትንሽዬ ገዳም ይሁን።